ሰላም ፋሚሊ እንዴት ናችሁልኝ? ፖዝ ፕሮጀክት ክሌሚንግ ተጀምሯል እና እንዴት አድርገን ክሌም ማድረግ እንደምንችልና ያሉትን ነገሮች አሁን አንድ ባንድ እንመለከታለን። ከዛ በፊት ግን ሁላችሁም ይሄን ቪዲዮ ላይክ አድርጋችሁ መጀመራችሁ እንዳረሱ፣ እንደዚሁም ቴክኖሎጂና ክሪፕቶ ነክ መረጃዎችን በየለቱ ለማግኘት ሰብስክራይብ በማድረግ የኛ ፋሚሊ መሆን ትችላላችሁ። አሁን ቀጥታ ወደ ፕሮግራሙ እናልፋለን እና ፖዝ ፕሮጀክት ክሌሚንግ ተጀምሯል። ሶ አሁን እንዴት አድርገን ክሌም ማድረግ እንደምንችል አንድ ባንድ አሳያችኋለሁ። አዲስ ነገር ሲሆን መጀመሪያ አናውንስ ማድረግላችሁ በጽሁፍ ቴሌግራም ቻናላችን ላይ ስለሆነ ኮሜንት ላይ አስቀመጥኩላችሁ ሊንክ የቴሌግራም ቻናላችን ቤተሰብ መሆን ትችላላችሁ ማለት ነው። እና አሁን እንዴት አድርገን ክሌም ማድረግ እንደምችል አሳያችኋለሁ። በመጀመሪያ ወደ ብሮዘራችሁ ትገቡና ወደ ዌብሳይት ትገባላችሁ። የዌብሳይቱን ሊንክ ከፈለጋችሁ ቴሌግራም ቻናል ላይ ፖስት ማድረግላችሁናል። ልክ እንደዚህ ከገባችሁ በኋላ በመጀመሪያ ቬሪፋይ ነው የምታደርጉት። ሶ እዚህ ጋር ቲጂ ዳሽቦርድ የምትሏን ክሊክ ታደርጋላችሁ። በመቀጠል በሶስት አይነት መንገድ ቬሪፋይ ማድረግ ትችላላችሁ። አሁን ላይ ቦት አድ ስላደረጉ ቴሌግራም ላይ በቴሌግራም እንዲቀለን ቴሌግራም እንመርጣለን። ከዛ በመቀጠል ቀጥታ ወደ ቬሪፋይ ወደ ማድረጊያ ቦታ ያስገባችኋል። ሎድ ካደረገ በኋላ ቬሪፋይ የሚያደርግላችሁናል። ስለዚህ በቴሌግራማችሁ ቬሪፋይ ማድረግ ትችላላችሁ። ልክ እንደዚህ ያመጣላችሁ ኮንቲኒው ኢን ዌብሳይት የሚለው ትጫናላችሁ። ከዛ ብራውዘራችሁ ልክ እንደዚህ አድርጋችሁ ትመርጣላችሁ። ከዛ በመቀጠል ቀጥታ ወደ ብራውዘራችሁ ልክ እንደዚህ ይመልስላችኋል። ከዛ መቀጠል እዚህ ጋር ኔክስት ብላችሁ ካሳለፋችሁ በኋላ እንደምትዩት ያላችሁን ቶከን ያመጣላችኋል። እኔ መልቲ ስለሰራው የአንደኛው አካውንቴ ነው እና እዚህ ጋር እንደምትዩት ክሌም የምትለው ኦፕን ሆናለች። ሶ እዚህ ጋር ክሌም የምትለውን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል አክሴፕት ማድረግ ያለባችሁ ተርም አለ። ስለዚህ እቺኛን ቼክ ቦክሷን ኦን ታደርጋላችሁ። በመቀጠል ኮንቲኒው የሚለውን አንድ ጊዜ ክሊክ ታደርጋላችሁ እና በሁለት አይነት መንገድ ነው ዲፖዚት ማድረግ የሚችሉት። የመጀመሪያው በሴንትራላይዝድ ኤክስቼንጅ ነው እና ሴንትራላይዝድ ኤክስቼንጅ የምላቸው ባይቢት፣ ቢትጌት እና የመሳሰሉት ናቸው። ሁለተኛው አማራጭ ደግሞ እነዚህ ኤክስቼንጆች ከሌላችሁ ማለትም ኬዋይሲ ቬሪፋይ ካላደረጋችሁ በኦንቼን ዊዝድሮ ማድረግ ትችላላችሁ። በኦንቼን ደግሞ ዊዝድሮ የምታደርጉት በሶላና ዋሊታችሁ ነው። ሶ ይሄ ሲከፈት ኤክስቼንጆች ከሌላችሁ በዚህኛው ዊዝድሮ ማድረግ ትችላላችሁ። በሴንትራላይዝድ ኤክስቼንጅ ዲፖዚት ስታደርጉ 3% ነው ለዊዝድሮል ፊ የሚቆርጥባችሁ። ስለዚህ እዚች ጋር ሴንትራላይዝድ ኤክስቼንጅ የምትሏን አንድ ጊዜ ክሊክ እናረጋታለን። ከዛ በመቀጠል አሁን ላይ ያሉት ሁለቱ ኤክስቼንጆች ናቸው፣ ባይቢት እና ቢትጌት ናቸው እና እነሱ እንደተናገሩት ከሆነ እስከ ሊስቲንግ ታይሙ ድረስ ባለው ውስጥ የተለያዩ ኤክስቼንጆችን እዚህ ጋር አድ እንደሚያደርጉ ተናግረዋል። ሶ ከነዚህ ከሁለቱ ኤክስቼንጆች በተጨማሪ ሌሎች ላይ ዲፖዚት ማድረግ የምትፈልጉ ሰዎች ካላችሁ ምንም የሚያስቸኩል ነገር ስለሌለ እናንተ የምትፈልጉት ኤክስቼንጅ እስከሚጨመር ጠብቃችሁ ማገናኘት ትችላላችሁ። ካልተጨመረም በእነዚህ አማራጮች ማገናኘት ትችላላችሁ። ስለዚህ አሁን ላይ ያሉት ቢትጌት እና ባይቢት ናቸውና ከነዚህ ጋር ማገናኘት የምትፈልጉ ሰዎች ካላችሁ ማገናኘት ትችላላችሁ። እኔ መልቲ ስለሰራው እዚህ ጋር ከቢትጌት ጋር አገናኛለሁ። ሶ ቢትጌትን ትመርጣላችሁ፣ ባይቢትንም የምታገናኙ ትመርጣላችሁ። ከመርጣችሁ በኋላ አካውንት አላችሁ ስላችሁ የስ አይዲ የሚለው ትጫናላችሁ። ከዛ እዚህ ጋር የቢትጌታችሁን ዩአይዲ እና እንደዚሁም የፖስን ዲፖዚት አድሬስ ታስገባላችሁ። ስለዚህ ቀጥታ ወደ ቢትጌታችሁ ትገባላችሁ። ልክ እንደዚህ ወደ ቢትጌታችሁ ከገባችሁ በኋላ እዚህ ጋር አድፈንድ የምትሏን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል ፓውስ ብላችሁ ሰርች ታደርጋላችሁ ማለት ነው። በመቀጠል የፓውስን ዲፖዚት አድሬስ ልክ እንደዚህ ያመጣላችኋል። ከዛ እዚህ ጋር ትሄዱና እንደምትዩት ኮፒ ታደርጋላችሁ። ኮፒ ካደረጋችሁ በኋላ ቀጥታ ትመለሱና ወደ ብራውዘራችሁ ዲፖዚት አድሬስ ላይ ታስገባላችሁ። ልክ እንደዚህ አድርጋችሁ ፔስት አድርጋችሁ ዲፖዚት አድሬሱ ላይ ታስገባላችሁ። ቀጣዩ ደግሞ ዩአይዲ ነው የምታስገቡት። ስለዚህ የቢትጌታችሁን ዩአይዲ ታስገባላችሁ ማለት ነው። ዩአይዳችሁን ለማግኘት ደግሞ ከላይ በስተግራ በኩል ያለችዋን ፕሮፋይላችሁን ትጫናላችሁ። ከዛ በመቀጠል እዚህ ጋር ልክ እንደዚህ ዩአይዲ ብሎ የሚያመጣላችሁ ቁጥር አለ። እሱን አንድ ጊዜ ክሊክ ስታደርጉ ልክ እንደዚህ ኮፒ ያደርግላችኋል። ከዛ ቀስታ ወደ ብራውዘራችሁ ትመለሱና ቢትጌት ዩአይዲ የሚለው ጋር ፔስት ታደርጋላችሁ እና በዚህ መንገድ ዲፖዚት አድሬሳችሁና ዩአይዳችሁን ካስገባችሁ በኋላ ከታች ኮንቲኒው የምትለዋን ክሊክ ታደርጋላችሁ። ከዛ ልክ እንደዚህ ያመጣላችሁ እንድታረጋግጡ እና እዚህ ጋር ስተት ካለው ቼንጅ አድሬስ የሚለውን ተጭናችሁ መቀየር ትችላላችሁ። ከዛ እዚህ ጋር ኮንቲኒው የምትለዋን ክሊክ ታደርጋላችሁ። በመቀጠል ፋይናል ስቴፑን ዲፖዚት ማድረግ ነው። ሶ ኮንፊርም የምትሏን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። አሁን ጨርሰናል። ቀጥታ ያለን ፖዝ ቶክን ወደ ቢትጌት ዲፖዚት ተደርጓል እና ከሆነ ጊዜ በኋላ የሚገባ ይሆናል እና በዚህ መንገድ በቀላሉ ዲፖዚት ማድረግ ይችላላችሁ። እንዳልኳቸው አሁን ላይ ሁለት ኤክስቼንጆች ነው ያሉት ባይቢት እና ቢትጌት እና እስከ 18 እስከ ሊስቲንግ ታይሙ ባለው ጊዜ ውስጥ ሌሎች ኤክስቼንጆችም አድ ያደርጋሉ ተብሎ ይጠበቃል። ያው እድለኛ ከሆነም ባይናንስንም አድ የሚያደርጉልን ይሆናል እና በዚህ መንገድ ክሌም ማድረግ ትችላላችሁ ማለት ነው እና ከፖዝ ያለው መረጃ ማድረግ ትችላላችሁ ማለት ነው። አዲስ ነገር ሲኖር እንዳልኳችሁ በመጀመሪያ አናውንስ ማድረግላችሁ ቴሌግራም ቻናላችን ላይ ስለሆነ ኮሜንት ላይ ባስቀመጥኩላችሁ ሊንክ መቀላቀል ትችላላችሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ።